ሰላም አለይኩም ወራህመቱላህ። እንዳው እኔ እንኳ ስለ ሰው አዳርሱት ሼር አድርጉት አልልም። ብዙ ጊዜ ግን አንዳንድ ጊዜ እውነት ነገር ሲተላለፍ ሼር ብናደርገው ሰዎች እንዳውቁት ብናደርገው መልካም ነገር እንዲሰማ ብናደርግ ብንተባበር በጣም ጥሩ ነው ብዬ አስባለሁ። ምንጊዜም በአብዛኛው ሰዓት ላይ በጣም ሶሻል ሚዲያ ላይ ከሚያስጠላ ሁሉ ነገር በአላህ ይጃችኋለሁ አትለፉት፣ ሼር አድርጉልኝ፣ ይሄን አድርጉልኝ። ምናልባት ያ ነገር አንገብጋቢ ሆኖ ከዛ በላይም መናገር ቃላት አጥሯቸው ሊሆን ይችላል። ይሄን ለኪን ግን በአላህ ይጃችኋለሁ አይባልም። ግን መልካም ነገር ከሆነ የምንችለውን ቀድር ጓደኛ ብናደርገው ኸይር የሚናገር እስከሆነ ድረስ ጥሩ ነገር እስከሆነ ድረስ መጥፎ ነገር እስከሆነ ድረስ ምን እንደይል ጓደኞቻችንን ሶሻል ሚዲያ ላይ እንምረጥ። ማን ናቸው? እኛ ወል ሐቂቃ በደንብ አድርገን ይገባናል። አብዛኛው ቦታ ላይ እያንዳንዱ ሰው ጓደኛዎች በጣም አስገራሚ ናቸው። ስለዚህ መልካም ጓደኛን መርጠን ልንይዝ ይገባናል። ኸይር ነገር ነብዩ አለይሂ ሰላቱ ወሰላም የመሰሉባቸው ሽቱ ሻጭና መልካም ጓደኛ እና መጥፎ ጓደኛ ወናፍ የሚያናፋ ሰው ክሰል የሚያናፋ ብረት የሚቀጠቅጥ ማለት ነው። ያ ሰውዬ ወይ ልብሱን ያቃጥለዋል ወይንም የክሰል ሽታ አለው ወይም ደግሞ በቃ መልካም ነገር ያገኝ ብቻ ኸይር ስራው እንደዛ ያበላሻል። መጥፎ ጓደኛ። ይሄኛው ደግሞ አካል እዚህ ላይ ቆም ብለን ስናየው ደግሞ ሽቱ የሚሸጠው ወይ ቢቀመጥ መልካም መዓዛ ነው ያለው መልካም ሽታ ነው ያለው ቢሰጥህም አሉ ኢማ ይጥየካ ወይ ማን ተብተዓ منه አው ተጂደ ሪሃን ጠይባን ያሉት ብገዛውም ሽቱ ነው ብትቀመጥም ጎሬ ብትል መልካም ነገር ነው። አልበለዚያም ደግሞ ብትጠይቀውም ደግሞ ማለት ነው ኢልም ነገር ብትጠይቀው ኸይር ነገር ብትጠይቀው ሲወጣ ሲገባ የምታየው ኸይር ነገር ነው። ሷሊሆችን ጎረቤት ጓደኛ ማድረግ ሙእሚኖችን ጓደኛ ማድረግ ጥቃሙ ስለዚህ ነው። ፋሲቆችን ጓደኛ ማድረግ አደጋው በጣም ከባድ ነው። ረሱል አለይሂ ሰላቱ ወሰላም ላ ተስሒብ ኢላ ሙእሚናን ብለዋል። ሙእሚንም ቢሆን ጓደኛ አታድርግ። ይሄ ልንነቃ ይገባናል። ላ ተሰላኒ አልመርኢ ወሰላኒ አልቀሪን ስለ ሰውየው አትጠይቅ ጓደኛው ማን ነው በል። ኢነል ቀሪነ ቢልቀሪኒ ይቅተዲ ጓደኛ ነው የሚመስለው የሚከተለው እሱ ነውና ስለዚህ ጥንቃቄ እናደርግ ይገባናል። ሰላም አለይኩም ወራህመቱላሂ ወበረካቱ።